አንዲት የጸነሰች ሴት ነው ውሃ ስትጠጣ ዝም ብላ ድርግም ማድረግ አይደለም አውቃ ትጠጣ ኮንሽስ ሆና ህሊናዊ ሆና ትልቁ ኃይል እዛ ውስጥ ስላለ ነው ብትችል ደግሞ ጠዋቷን በተባረከ ውሃ በመጠጣት መጀመር ጽንሱን ያስባርካል በተለይ ቅዱስ ሩፋኤል ለዚህ ትልቅ የተሰጠ መልአክ ነው ሩፋ ማለት ሐኪም ማለት ነው ኤል ማለት እግዚአብሔር ማለት ነው ያንዳንዱ መልአክ የተሰጠው ስልጣን አለ ሩፋኤል ማለት እግዚአብሔር ሐኪሜ ነው ማለት ነው በተለይ በጣም ወሳኝ ለምሳሌ ሚካኤል ስንል ሚ ማለት ማን ካ ማለት እንደ ኤል እግዚአብሔር ማን እንደ እግዚአብሔር ማለት ነው ምክንያቱም ሳጥናኤል ራሱ አምላክ ነኝ ባለ ጊዜ ማን እንደ እግዚአብሔር ብሎ የተፋለመ መልአክ ስለሆነ ነው ኡራ ብንል ኡራኤል ኡራ ማለት ብርሃን ነው ኤል እግዚአብሔር ብርሃና እግዚአብሔር ማለት ነው ሩፋ ካኪ ስለሆነ ቢቻሉ ቅዱስ ሩፋኤልን በመማፀን ውሃ አድርጋ እንዲህ ሴት በጠዋት ማለት ነው ከምንም ማስቀድማ እፍ ብላ ጸልያ ብትጠጣ ጽንሱን ታስባርከዋለች ብዙ ከህመም ጋር የተያዙ ልጆች አይወለዱ በጣም ወሳኝ ነገር ነው የምናገረው በዚህ ላይ ስለዚህ ቀኗን በአንድ ብርጭቆ ውሃ በጸሎት ብትጀምር